እያየሁት ፊቱ ወደ ድንጋጤና ወደ ፍርሃት ተቀየረ። የልቤ ምት ሲፈጥን ተሰማኝ። ፊቴ ላይ ሲፈጠር የነበረውን ፈገግታ ሊቆጣጠር አልቻልኩም። ግርማ እውነቱን ነበረ። አንተ አለኝ እየደጋገመ። ወደ ዛሬው ታሪክ ከማለፋችን በፊት እንደተለመደው ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ መቅጨት፣ ከዛ በፊት ግን የቻናሌ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ፣ ከዛ የደወል ምልክቱን ንኩ። ወደፊት የምለቀው ቪዲዮ ቀድሞ እንዲደርሳችሁ ማለት ነው። ሰብስክራይብ ለማድረግ 5 ሰከንድ ልስጣችሁ። 5 4 3 2 1 አመሰግናለሁ። አሁን ወደ ታሪኩ። ከልጅነቴ ጀምሮ የሰማሁት ያደግኩት ነገር አለ። ታዋቂው ገዳይ ይባላል። የሰፈር ብቻ ሳይሆን የሀገሩን ሰው ያስጨነቀ ግለሰብ ነበረ። የሚገላቸውን ሰዎች በምሽት ተከታትሏቸው ነበረ አሪፍ ቦታ ሲያገኝ የሚገላቸው። በቅርቡ ከተያዘ በኋላ የታወቀው ነገር የሰውየው እድሜ በ50ዎች ውስጥ ያለ እንደሆነ ነበረ። አብዛኛው የሚገላቸው ሰዎች ደግሞ ወንዶች ነበሩ። ለ30 ዓመታት ይህ ታዋቂ ገዳይ የሚታወቅበት በአገዳደል መንገዱ ነበረ። ግድያውን የሚጀምረው ከጉሮሮ ነበር አንቋቸው። ከዛ በኋላ ከጣላቸው በኋላ አይናቸውን ያወጣና አፋቸው ውስጥ ያስገባው ነበር። በመጨረሻም የሚታወቅበትን ምልክቱን ሰውነታቸው ላይ ያስቀምጣል። ደረታቸው ላይ ክብ ይስልባቸው ነበር። ትኩረት ሰጥቼው ብዙም አልሰማም ነበር ስለ ሰውየው በዜና ሲነገር። ደስ አይለኝም ነበር እንደዚህ አይነት ተቅጣጭ ነገር። ከዛ በኋላ ግን ስለ ታዋቂው ገዳይ በደንብ ማዳመጥ ጀመርኩ። ሰውየው አባቴን ከገደለው በኋላ። ታዋቂው ገዳይ ከመያዙ በፊት ነበር አባቴን የገደለው። የመጨረሻው ነፍስ ነበር ለገዳዩ። ሰውየው ሲያዝ በዜና ተሰራጭቶ ነበር። ሰበር ዜናውን ለመስማት በአገሪቱ ስለ ታዋቂው ገዳይ የሰሙ ሰዎች ሁሉ ተቀምጠው ሲያዳምጡ ነበር። እኔም ከነሱ መሃል አንዱ ነበርኩ። ስሙ ግርማ ይባላል። ለ30 ዓመታት ከፖሊስ አምልጦ ከህዝብ ጋር ተቀላቅሎ ከኖረ በኋላ በደህንነት ካሜራዎች ወንጀሉን ሲፈጽም ስለታየ ነበር ሊያዝ የቻለው። የሚገርመው ነገር ወንጀለኛ ሲያዝ ከፖሊስ ጋር ግብግብ እንደሚፈጥር ነበር የሚታወቀው አይደል? ግን ግርማ ሲያዝ በስርዓት ነበር እጁን የሰጠው። የፍርድ ቤት ሂደቱንም ስመለከት ፊቱ ላይ የመገላገል ወይም ደግሞ ከስራ የማረፍ ስሜት ይታይበታል። አንገቱንም ደፍቶ ነበር የሚታየው። ሰይጣን ነው እንዲህ እንዳረገ ያረገኝ እንደሚል ብዙ ሰው ነበር የጠረጠረው። ግን ዝምታ ነበር የግርማ ንግግሩ። አንዱ ፖሊስ ግርማን ማነጋገር እንደምፈልግ ከነገርኩት በኋላ በደንብ እንዳስብበት አስጠነቀቀኝ። ብዙ ሰዎች የቤተሰብ አባላቸውን ከገደለባቸው ሰው ጋር ፊት ለፊት ተቀምጠው ለማውራት አቅሙ የላቸውም። እኔ ግን አባቴን ከገደለው ቀን ወዲህ ለምን እንደገደለው ፊት ለፊት አግኝቼው መጠየቅ ፍላጎቴ ነበር። ለምን አባቴን ለመግደል እንደፈለገው መጠየቅ። በህይወቴ ውስጥ እንድሰራ ተስፋ እንዳልቆርጥ የሚያበረታታኝ ብቸኛው ሰው ነበር። እናቴ ጥላን ከሄደች በኋላ ለኔ 2 እጥፍ ነበር ፍቅሩን የሰጠኝ። አባቴ በጣም ጥሩ ሰው ነበር። እንደዚህ አይነት ነገር አይገባውም ነበር። አባቴን አጥቼዋለሁ። ግን ውስጥ የቀረው ንዴትና ጥያቄዎች ናቸው። ለፖሊሱ ለማናገር እንደወሰንኩ ነገርኩትና የመጣበትን ቀን ነገረኝ። ሮብ ከቀኑ 4 ሰዓት ላይ በተባለው ሰዓት የምጠይቀውን ጥያቄዎች በጭንቅላቴ ይዤ ወደ ፖሊስ ጣቢያ መራው። ስልኬንና ያዝኩትን ማንኛውንም ነገር እንዳስቀምጥ ካደረጉኝ በኋላ እንድገባ ነገሩኝ። ብዙ ሰዎች ከስርተኞች ጋር ሲያወሩ ይታያል። ሐዘን፣ ንዴት፣ ደስታ የተሞላባቸውን ፊቶች እያየው ቦታ ላይ ተቀመጥኩኝ። አጠገቤ ተቀምጠው የሚያወሩትን ሰዎች የተመለከትኩ እያለ ነበረ 2 ጥያቄዎች ጭንቅላቴ ውስጥ ተፈጠሩት። እዚህ መምጣቴ እውነት ጥቅም አለው እንዴ? አባቴን የገደለበትን ምክንያት ማወቅ ባልፈልግስ? ወደ ቤት መመለስ ፈለግኩ። በዚህ ሰዓት ነበረ ከግራዬ በኩል ያለው በር በጩኸት የተከፈተው። 2 ፖሊሶች ከግራና ከቀኝ ይዘው ወጡ። ግርማ ነበረ። ለ30 ዓመታት ሀገሪቱን ያስጨነቀው፣ ለ30 ዓመታት ከህግ በላይ ሆኖ የነበረው፣ አባቴን ለመጨረሻ ጊዜ በህይወት ያየው ግለሰብ እጅና እግሩ በሰንሰለት ታስሮ እኔ ወደ ተቀመጥኩበት በፖሊሶች የተገፋ መጣ። ጭንቅላቱን ደፍቶ ነበረ። ሄደ የሚባልበት ቦታ በስርዓት ሲሄድ ነበር። ከዛ በኋላ ፖሊሶቹ ሰንሰለቱን ከጠረጴዛው ጋር በጋን ቆልፈው ካሰሩት በኋላ በዝግታ አንዳች ነገር ለማድረግ እንዳታስብ አለውና ፖሊሶቹ ትተውን ሄዱ። ምንም እንኳን ክፍሉ በሰዎች ቢሞላም ብቻዬን ያለው መሰለኝ። ሰውየው ላይ ሳፈጥበት የጮኩና ያስፈራራሁት የምጠይቀው መስሎ ነበር። እንዳልፈራሁት ራሳየው ፈልጌ ነበር። ግን ከፊቴ ተቀምጦና ጎንብሶ ሳየው ቃላቶች አልወጡ አሉኝ። እንዲሁ በዝምታ የተወሰኑ ደቂቃዎች አለፉ። በመጨረሻ ምራቄን ዋጥ አደረኩና ማን እንደሆንኩ ታውቀኛለህ ብዬው ጠየቅኩት። መልስ አልሰጠኝም። ዝም ብዬ ሳፈጥበት ነበር። እሱም ጭንቅላቱን ደፍቶ ነበር። አባቴን ገለከዋል አልኩት። ምንም አልተንቀሳቀሰም። በጣም ይቅርታ አለኝ። ትንሽ ደንግጬ ነበር በድንገተኛ ድምፁ። የደከመ ሰው ድምጽ ይመስል ነበር ድምፁ። እና ለምን ገደልከው ብዬው ጠየቅኩት። ትንሽ ቆየው በኋላ ብነግርህ አይገባህም አለኝ በዛው በደከመ ድምፁ።
ለፈጠርኩብህ ሐዘን ግን ይቅርታ ጠይቀሃለሁ። ብችል ህመምህን ብሸከመው ደስ ይለኛል አለኝ። በህይወቴ ያሉን ከምላቸው ሰዎች መካከል ብቸኛው እሱ ነበር ታውቃለህ አይደል አልኩት ጥርሴን ነክሼ። እድሜ ላንተ ብቸኛ ረከኝ አልኩት። ድጋሚ ረጅም ዝምታ መሀላችን ሰፈነ። በመጨረሻ ግርማ ጭንቅላቱን ቀና አረገው። የገረጣው ፊቱ፣ በዛ ላይ ደግሞ ከዓይኖቹ ስር ያሉትን ጥቁር ምልክቶች ሳያቸው የደከመ ሰው እንደነበር አወቅኩ። ሌላ አማራጭ ቢኖር ደስ ይለኝ ነበር አለኝ። እንዳልኩ በነገርህም አይገባህም፣ ግን ተናግሮ ሳይጨርስ ፊቱ ላይ የነበረው የድካም ገጽ ተቀይሮ የድንጋጤ ገጽ ሞላው። መንፈስ ያየ ነበር የሚመስለው። እኔም የሱን የፊቱን ገጽ መቀየር ሳይ ደነገጥኩ። አይኖቹንም ባሞላቸውና ፈገግ አለ። አንተ ነህ አለኝ። እንዳንተ አይነት ሰዎችን አግኝቼ አላውቅም አለኝ። ምንድን ነው የምታወራው ብዬው ጠየቅኩት። ግርማ ደግሞ ጭንቅላቱን ነቅንቆ ወደ ላይ ተመለከተ። ተመስገን አለ። አንተን ማየቴ በጣም ትልቅ ደስታዬ ነው አለኝ። አይን ለአይን ተፋጠን ነበረ። እባክህ አለኝ በዝግታ ድምፅ። እባክህ እጄን ሊያዘው ብሎ ጠየቀኝ። እጄን ወደ ጠረጴዛው ላይ ያነሳው። ምን አይሆንም እባክህ አልኩት። ወደ እጁን ሰበሰበና ጭንቅላቱን እየነቀነቀ ይቅርታ አለኝ። ምንድነው ችግር? አባቴን ገለከው እንዴት ነው ፊት ላይ ትስቃለህ ብዬው ጠየቅኩት። ወዲያው ተመልሶ ጭንቅላቱን ወደ መሬት ደፋው። እዛው እንደተቀመጠ ሌላ ደቂቃዎች አለፉ። ምናልባት ከዚህ በኋላ ሊያወራ አልፈለገም ይሆናል ብዬ አሰብኩ። ቢያንስ እውነቱን ልንገርህ፣ እሱ ላድርግልህ ቢያንስ አለኝ ድጋሚ ቀና ብሎ። ምክንያቱም ብነግርህ ግን ማወቅ ባልፈለግኩ እንደምትል እርግጠኛ ነኝ አለኝ። መስማት አልፈልግም ካልኩት እድሜን በሙሉ የማይመለስ ጥያቄ አብሮኝ ስለሚኖር በረጅሙ ተነፈስኩና ንገረኝ እሺ አልኩት። ፊቴን ትኩር ብሎ ከተመለከተ በኋላ አይኑን ጨፈና አረገና መናገር ጀመረ። ልጅ እያለሁ ነበረ የተለየ ስጦታ እንዳለኝ ያወቅኩት። እውነቱን ለመናገር ከስጦታ ይልቅ እንደ እርግማን ነበር ለኔ። እዚች ቆሻሻ ዓለም ላይ ስፈጠር ለምክንያት እንደሆነ አውቃለሁ። ከፈጣሪ ጋር እችን ምድር ከክፎች ለአድናት የተላኩ ነበር የመሰለኝ። ዝም ብዬ ስመለከተው ነበር። ይህ ሰው የሰራው ስራ ጥሩ ስራ ነው ብሎ ነው እንደሚያስበው፣ ከፈጣሪ ጋር አብሮ እንደሚሰራ። ስለዚህ አባቴ ውስጥ አጋንንት ነበረበት ያልከኝ ነው ብዬ ጠየቅኩት። አይደለም አለኝ። እንደሱ አይደለም። ከ11 ዓመቴ ጀምሮ አለና ያመነታ ዞር ዞር እያለ አካባቢውን ተመለከተ። ለመጀመሪያ ጊዜ ፊቱ ላይ ፍርሃት ስሜት አየሁበት። ከዛ ወደ እኔ ቀረብ ብሎ ለማመን ይከብዳል፣ ግን እምልልሃለሁ አንዳንዴ ሰው እጅ ስነካ አንዳንድ ነገሮችን አያለሁ። ገና ያልተፈጠሩ ነገሮችን ማለት ነው። ግራ በመጋባት ከማፍጠጥ ውጪ ምንም አላልኩትም። እጃቸውን ነካውባቸው ሰዎች ወደፊት ምን ሊያደርጉ እንደሚችሉ አያለሁ አለኝ። ስለዚህ አልኩት ወደ ገደለው እንዲገባ በመቸኮል የወደፊት ገዳይ የሆኑ ሰዎችን ሰውነት ከነካው የሚፈጽሙትን ወንጀል ማየት እችላለሁ አለኝና አይኔን አተኩሮ ተመለከተኝ። እነዛን ሁሉ ሰዎች ልገላቸው አልፈለኩም፣ ግን ከተውኳቸው ምስኪኖችን እንደሚገሉ አውቅ ነበር። እስካሁን ግራ ገብቶኝ ነበር፣ ግን ውስጤ ግርማ የሚነግረኝ ታሪክ የሆነ ቦታ እየሄደ እንደሆነ ይሰማኝ ነበር። በዛ ላይ ደግሞ የገደላቸው ሰዎች አንዳንዶቹ ገዳዮች፣ ሌባዎች፣ ሴቶችን አስገድደው የደፈሩ ነበሩ። ግን ሌሎቹም እንደዛ ናቸው ማለት አልነበረም። አብዛኞቹ ምስኪኖች ቢሆኑስ? ለምሳሌ አባቴ። እምቀልድ እመስልሃለሁ አይደል? ከነበርኩበት ሐሳብ አባነነኝ። ይገባኛል። እኔም እንደዛ ነበር ራሴን የምቆጥረው። መጀመሪያ አካባቢ ሰዎቹ ሰው ሲገሉ አይና ከዛ ቆይታ በኋላ ገድለው ይገኛሉ። ልክ ለእኔ እንደታየኝ ማለት ነው። እና ለምን ለፖሊስ ሪፖርት አታደርግም ብዬ ውስጥ የነበረውን ጥያቄ ጠየቅኩት። ሞክሬ ነበረ፣ እምልልሃለሁ። ምንም ብዬ ብነግራቸው ሊያምኑኝ አልቻሉም። ያለ በቂ ማስረጃ ምንም ሊያደርጉ አይችሉም። ምንድን ነው የምላቸው? ከላይ ሰው ሊገል ይችላል ነው የምላቸው። መቼ እንደሚገሉ እንኳን አላውቅም። ከገደሉ በኋላ ነበር የሚታሰሩት አለኝና ጎንበስ አለ። ስለዚህ ማድረግ የምችለውን ነገር ማድረግ ጀመርኩ አለኝ። ይህ ቀውስ የሚናገረውን ነገር በመስማቴ ራሴን እንደምጎዳ አውቃለሁ፣ ግን ውስጤ ለመስማት ፈልጓል። በመቀጠል ውስጤ የነበረውን ጥያቄን ለጠየቀው ፈለግኩ። ይዘግይ እንጂ ጥያቄው እንደሚመጣ ሁለታችንም እናውቃለን። እሺ አባቴስ ምን አደረገ አልኩት። አጎነበሰና ዝም ብሎ መሬቱ ላይ ማፍጠጥ ቀጠለ። ደም እየፈላ መጣ። ንገረኝ በጮኩበት። ግርማ ጭንቅላቱን ካጎነበሰበት ቀና ሲያደርግ ደነገጥኩ። ያለቀሰ ነበረ። ቃላቶች ጉሮሮዬ ላይ ደርቀው ቀሩ። በሰራው ስራ የተቆጨ ያለ መሰለኝ። አንተ ነበርክ አለኝ። የልብ ምቴ የጨመረ ሲል ተሰማኝ። በጣም ይቅርታ ልጄ፣ የገዛ ልጁ እንደሆነ አላወኩም ነበር አለኝ። የሆነ ነገር ውስጤ ሲታጠፍ ተሰማኝ። ምን ለማለት እንደፈለገ ልጠይቀው ፈልጌ ነበረ፣ ግን ሁለታችንም ምን ለማለት እንደፈለገ እናውቃለን። ይህንን ያምነኛል ብለን እንደማትጠብቅ እርግጠኛ ነኝ አልኩት፣ እየቀለደ እንደሆነ በመመኘት። ትህትናው ይሁን የታሪኩ አመጣጥ ብቻ ግን ውስጤ ጥሩ የሆነ ስሜት አልተሰማውም ነበር። ይቅርታ አለኝ ድጋሚ። ጥሩ ሰው ነበረ፣ ግን እጄ ሲጨብጠው ነበር ያየሁት። እሱ ትራስ ይዞ የሚያለቅስ ልጅ ላይ ወጥቶ ያየሁት። ልጁ ሊታገለው ሞክሮ ነበር፣
ግን አባትህ ልጁን አፍኖ ገደለው። ልጁ መንቀሳቀስ ሲያቆም ትራሱ ከልጁ ፊት ላይ ሲያነሳው የልጁን ፊት አየሁት፣ የአንተን ፊት አየሁት። ድጋሚ እንባ ከዓይኖቹ ላይ ወረዱ። ልጅ ነበርክ። ሞተ ህይወት አልባ ዓይኖችን ሳይ አባትን ማቆም እንዳለብኝ ተሰማኝ። ያ ሲርበኝ ያጎረሰ እጁ፣ ሳለቅስ ደግሞ እንባዬን በጠረገ እጁ አፍኖ ህይወቴን ሲቋጨው በጭንቅላቴ ሳልኩት። ውስጤ ድጋሚ የሆነ ነገር ሲታጠፍ ተሰማኝ። ቢሆንም ይህ እብድ ሰውዬ እየዋሸኝ እንደሆነ ራሴ እየነገርኩ ነበር። የራሱን ኃጢአት እንደ ጥሩ አድርጎ ለመሳል እየሞከረ ያለ ነበር የመሰለኝ። መምጣት አልነበረብኝም አልኩ በለውሳስ። አሁንም ትንሽ ከቆየው መስማት የማልፈልገውን ነገር እንደምሰማ ስላወቅኩ ልሄድ ፈለግኩ። ቆይ እንዳትሄድ አለኝ ግርማ ልሄድ እንደሆነ ሲያውቅ። ያዳንኳቸውን ሰዎች በአካል አግኝቻቸው አላውቅም። እባክህ ለትንሽ ደቂቃ እንኳን እዚሁ ሁን አለኝ። ረጅም ዕድሜህን እዚሁ ጨርስ አልኩትና ተነስቼ ልሄድ ስል ቆይ እባክህ አለኝና እጁን ዘርግቶ ክንዴን ያዘው። የንዴት ሰውነቴን ወረራውና ልሰድበው ዘውኩኝ። ግን የግርማን ፊት ስመለከተው ዝም ብዬ በድንጋጤ ተመለከትኩት። በዝምታ ተፋጠጥን። መሀላችን የነበረው ውጥረት እየጨመረ መጣ። እኔም በትኩረት ስመለከተው ነበር። እያየሁት ፊቱ ወደ ድንጋጤና ወደ ፍርሃት ተቀየረ። የልቤ ምት ሲፈጥን ተሰማኝ። ፊቴ ላይ ሲፈጠር የነበረውን ፈገግታ ሊቆጣጠረው አልቻልኩም። ግርማ እውነቱን ነበረ። አንተ አለኝ እየደጋገመ። አይኑ በፍርሃት ተበርግደው ነበር። ፈገግታዬ እየጨመረ መጣ። ከዛ በኋላ ወደ ጆሮ ጠጋ አልኩኝ፣ ማንም እንዳይሰማኝ። ታውቃለህ፣ እኔን የመግደል አቅሙ ያለው አይመስለኝም ነበረ። አንሾካሾኩለት። የሆነ ወንጀል እንደምሰራ ያውቅ ነበረ። ቢሆንም የአባቴ አንድያ ልጁ ነበርኩ። እኔን ለመግደል እንዳሰበ ማውቄ በትንሹም ቢሆን ጎድቶኛል። ግርማ ቃላቶቹን ከጎሮ ለማውጣት ሲታገል ይሰማኛል። አንተ አውሬ አለኝ። እርግጠኛ ነህ አልኩት። ወይስ የፈጣሪን ስራ እየሰራሁ ነው ብዬው ጠየቅኩት። ግርማ መነካከት አይቻልም ብሎ አንዱ ፖሊስ ከክፍሉ ጥግ ተናገረ። ወዲያው እጄን አስለቀቅኩትና አመሰግናለሁ ግርማ ስላዳንከኝ ማለት ነው አልኩትና ዞሬ ወደ በሩ ሄድኩኝ። ከኋላ የግርማ ስጮህ ይሰማኛል። እንዳታስወጡት እባካችሁ አስቆሙት! አምላኬ ምንድነው ያደረኩት? ፖሊሶቹ ተረባርበው መሬት ላይ ጥለውት ወሰዱት። ከእስር ቤቱ እንደወጣው የቅጥር ፀሐይ ፊቴ ላይ ሲያርፍ የደስታ ስሜት ተሰማኝ።